ለምንድን ነው የመኪና የወጣሁት? ዛሬ እግሬ ቢቆረጥ እንኳን አታውቅም። በዚህ ማታ ደግሞ እዚህ ምን ታደርጋለች? እንዴት ነው እንደዚህ እያንኳኳች ያለችው? እንዴ እኔ ልጅ እዚህ ምን ታደርጊያለሽ በዚህ ማታ? በሰላም ነው? ምን ሆነሻል? ምንድነው እንደዚህ ግርጥት ያደረገሽ? በሰላም ነው? አዎ በሰላም ነው ገኒ። እንዴት አመሻችሁ? የኔ ልጅ አረ ግርጥተሻል። ምንሽም እኮ ደህና አይመስልም። ደህና ነኝ። የኔ ልጅ ምንድነው ያለ ጫማ? ምን ሆነሻል? ምን አጋጠመሽ? ገኒ ደህና ነኝ። ምን ነው በር ላይ ያስቆምሽኝ? ወደ ውስጥ ታስገቢኝ እንዴ? አረ ነይ ግቢ። ይቅርታ አድርጊልኝ። በር ላይ ያቆምኩሽ እኮ። ነይ ግቢ። ነይ ግቢ። ነይ እንጂ እኔ ልጅ ወደ ኋላ ቀረሽ እኮ። ቤት ውስጥ ማን ማን ያለው? ምን ማለት ነው? ለምን ጠየቅሽኝ? ናታን እዚህ መጥቶ እኮ መሰለሽ? አልመጣም። አይ ሌላ ሰው። ሌላ ሰው ሲሆን አልገባችም። እኔና ሉሊት ብቻ ነን። ዳጊም ደግሞ ተኝቷል። እሺ ሉሊትን ጥሪልኝ። አንቺ አገኘው ወንድሜ። በፈጣሪ ቆይ እዚህ ምን ታደርጊያለሽ? በዛ ላይ በዚህ ጨለማ። ቀን ላይ ተደብድበክ መጣክ እና ደግሞ ስልክህን አታነሳም እና አርፌ የምቀመጥ ይመስልሃል? በዛ ላይ ደግሞ የማላውቀው ሰው በራችን እያንኳኳ ነበር እና በጣም ፈርቼ ነበር። ማለት ቆይ ቤታችንን ማን ያውቃል? ለምን ተንኳኳ? እሱን አላውቅም፣ ግን ደግሞ በጣም ፈርቼ ስልክ ስደውልልህ አላነሳ አልከኝ። ከዛ በኋላ ወደ ጽዬ መጣሁ ነበረ። ቃል እና በቃ እንሂድ በእናትህ። እኔ ህይወት በጣም ነው የሰለቸኝ። እሺ በቃ ተረጋጊ እቴ፣ ሁሉን ነገር ያበቃል። አንቺ ብቻ መረጋጋት ነው ያለብሽ። ቆይ ለምንድን ነው መታገስ ያለብን? ለምን ሲባል? ቃልኛ እኮ ምንም አይመለከተንም። ገባኝ፣ ግን በቃ ተረጋጊ እቴ። እሺ አሁን በሰላም ወደ ቤታችን እንግባ። ቆይ እዚህ ምንድን ነው የምትጠብቀው? የኤፍራታ ቤት እኮ እዚህ አይደለም። እሷን ከሆነ የምትጠብቀው እሷን አይደለም፣ ሌላ ማየት ያለብኝ ሰው አለ። ሳስበው ያኔት የገባችው እዚህ ነው። ወይ ደግሞ ስትወጣ ወይ ደግሞ ስትገባ እዚህ ያገኛታለሁ። እኔ ደግሞ ነገር ሲያድር አይመቸኝም። ወይኔ ወንድሜ፣ እኔ ከዚህ በላይ አቅም የለኝም። እሺ በቃ አንድ ደስ የሚል ነገር ልንገርሽ። ምንድን ነው? ኤፉ እዚህ ናት። ኤፉን ብዬ ባልመጣም ግን አየዋት። አሁን ይገባችሁ። አቧት ትጃጃል። ቃል በእናትህ ና አሁን እንሂድ። አልሄድም። እረፊ፣ ድምፅሽን ቀንሽ። ለምን ደውልልኝ ነው ጠራት? ለምን ፈለግሻት? እንዲሁ ነው የፈለግኳት። ምን ነው መላቂት ሄደሽ በዛው ቀረሽ እኮ። ይሄው መጣችልሽ። ከፈለግሻት ልጅሽን ስላገኘሽ ነው አይደል ድምፅሽን ያጠፋሽው?
ኤፉዬ እንዴት ነሽ? በጣም ደህና ነኝ። እንዴ ምን ነው በማታ መጣሽ? ፈጣሪ ሆይ ደግሞ ለምን ጫማ አላረግሽም? እስከማደርግ ድረስ ዓለም ህጓን የሚቀይር የተነገረኝ ነገር ደግሞ ህልም የሚሆን ስለመሰለኝ ማለትማ ከወደኩበት አንስተ ቤቴ ስላደረስከኝ አመሰግናለሁ። ምንም ማለት አይደል። በቃ ገብተሽ ረፍት አድርጊበት። ደግሞ ራስሽን ተንከባከቢ። በኋላ መጥቼ እጠይቅሻለሁ። እሺ፣ አመሰግናለሁ። ደህና ዋል። ወይኔ ጉዴ! ምን ተፈጥሮ ነው? ማን የተጎዳው? አንቺ ደግሞ እዚህ ምን ታደርጊያለሽ? ቆይ ቤት ውስጥ ማንም ሰው የለም እንዴ? ምን ተፈጥሮ ነው ግቢው እንደዚህ ደም በደም የሆነው? ቆይ ምን ተፈጥሮ ነው? ማን የተጎዳው? ምንድነው የምታፈጭብኝ? አትናገሪም እንዴ? ምን ይዘጋሻል? ፈጣሪው ትዕግስቱን ስጠኝ። ዝጋታምሽ ዝግት ያርግሽ። ዳዲ 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 ነው? ቆይ አንቺ እዚህ ምን ታደርጊያለሽ? ቆይ ማን ያስገባሽ?
ማነሽ? ምንድነሽ? ለምንድን ነው እንደዚህ የምታፈጪው? ምን ይዘጋሻል? እሺ ገኒ ሴት ናት። ቤት ውስጥ ማንም የለም? ምን ልታደርጊ ነው እዚህ የገባሽው? አምላክ ዛሬ ልታሳብጂኝ ነው መሰለኝ። ለምንድን ነው የሁሉም ሰው ስልክ የማይሰራው? አረ የሆነ ነገር እንኳን ተናገሪ እባክሽን፣ እየጠበቅኩሽ ነው። የሆነ ነገር በይኝ። ምንድነው የተፈጠረው? ግቢው ለምንድን ነው እንደዚህ ደም በደም የሆነው እያልኩሽ ነው። ለምንድን ነው እዚህ የመጣሽው? ተመስገን ስልክ ይጠራ። ውይ አቤል ነው። ሄሎ አቤል። ጽናታን ታስሯል። እሱን ሰምተሻል? ምን? እንዴት ማለት? ለምን ታሰረ? ምን አድርጎ ነው የታሰረው? እሱን አላውቅም። ቶሎ ወደ ኤፍራታ ሂጂና ጠይቂያት፣ እሷ ታውቃለች። እኔ ወደ ናታን ልሂድ። አይ እስር ቤት መጥቼ ወንድሜ ሊያው ማየቱን ነው ያዋሉ። አንቺ ቶሎ ሂጂና አጣሪ፣ አፍጥኝ። አንቺ ልጅ አሁንም ምንም ነገር አትናገሪም? ዝም ነው የምትይው? ፈጣሪ እንደው ዝግት ያርግሽ። እሺ ዝጋታም እርኩስ። እኔ ፍቅረኛሽ እንድታሰር አላደረኩም። አይተሽል እንደ ራሱ እኮ ነው አስቸግሮ የገባው። ፍቅረኛ? የምን ፍቅረኛ ነው የምትይው? ሰምኛለሽ? ምንም ቢሆን ምንም እንደምንም አድርገሽ ቃልን አስወጪው። በኋላ ይቆጭሻል ኤፍራታ። እሱ ምንም ስላላደረገ ይፈታል። አንቺ አትጨነቂ። አረ ይፈታል? አልጨነቅ እንዴ? ቆይ አንቺ ምን አይነት ህሊና ቢኖርሽ ነው እራስሽ ወቅተሻት ሌላ ሰው የምታሳስሪው? እባክሽ አንቺ ልጅ ተይኝ። የታሰረው እኮ ባለቤቴም ነው እና እኔ ምን አገባኝ? ይመለከተኛል። ስትፈልጉ ለምን ሁለታችሁም አትታሰሩ? ሲጀመር የኛ ህይወት የተበላሸው